በዚህ ቪዲዮ እስከዛሬ ተሸፍኖ የኖረውን የሰዎች የናርሲሲስት ባህሪና የስብዕና ቀውስ እንዴት እንደምንለይ እናያለን። ናርሲሲዝም ምንድን ነው? የናርሲሲስት ባህሪያትን እንዴት እንለያለን? ሰላም ጤና ይስጥልኝ። ዛሬ ሁላችንም ልናውቀው የሚገባ ስለ አንዱ አስቸጋሪ ባህሪ አይነት እንነጋገራለን። ናርሲሲዝም ወይም ራስ ወዳድነት የምንለው ባህሪ ምንድን ነው? በዙሪያችን ያሉ ሰዎች ናርሲሲስት መሆናቸውን እንዴት ማወቅ እንችላለን? በዚህም ቪዲዮ ዋና ዋና ምልክቶቹንና ከእነዚህ ሰዎች ጋር ስንኖር ሊኖረን የሚገባውን ጥንቃቄ በዝርዝር እናያለን። ናርሲሲዝም ማለት የአንድ ሰው ከልክ በላይ ለራሱ ያለው ግምት ከፍተኛ መሆን፣ የሌሎችን ስሜት አለመረዳትና ሁልጊዜም የሰዎችን አድናቆት መፈለግ ነው። ይህ የባህሪ ችግር በሕክምናው ዘርፍ ናርሲስቲክ ፐርሰናሊቲ ዲስኦርደር በመባል ይታወቃል። አንድ ናርሲሲስትን ለመለየት የሚረዱ 7 ቁልፍ ምልክቶች። አንደኛ፣ ራስን ከፍ አድርጎ መመልከት። ናርሲሲስቶች ያለምንም ምክንያት ራሳቸውን ከሌላው የተሻሉ ብልህና ቆንጆ እንደሆኑ አድርገው ያስባሉ። እኔ ከሌላው ነገሮች አይሰሩም የሚል እምነት አላቸው። ሁለተኛ፣ የሌሎችን ስሜት አለመረዳት ወይም ላክ ኦፍ ኤምፓቲ። ይህ ትልቁ ምልክታቸው ነው። ሌላው ሰው ሲጎዳ፣ ሲያዝን ወይም ሲጨነቅ ግድ አይሰጣቸውም። ነገርን ሁሉ የሚያዩት ከነሱ ጥቅም አንጻር ብቻ ነው። ሶስተኛ፣ ሁል ጊዜ አድናቆትን መፈለግ። በሄዱበት ቦታ ሁሉ የሰዎች ትኩረት በእነሱ ላይ እንዲሆን ይፈልጋሉ። ካልተመሰገኑና ካልተደነቁ በቀላሉ ይቆጣሉ። አራተኛ፣ ሰዎችን መጠቀሚያ ማድረግ። ሰዎችን የሚቀርቡት ከፍቅር ወይም ከጓደኝነት የተነሳ ሳይሆን ለራሳቸው ፍላጎትና ጥቅም ሲሉ ነው። ጥቅማቸውንም ካገኙ በኋላ ሰዎችን በቀላሉ ይተዋሉ። አምስተኛ፣ ቅናትና ምቀኝነት። ናርሲሲስቶች የሰዎችን ስኬት ማየት አይወዱም። በሌሎች ላይ ይቀናሉ። ሰዎች በእኔ ይቀናሉ ብለውም በከንቱ ያስባሉ። ስድስተኛ፣ ሁል ጊዜ ትክክል ነኝ ባይነት። ስህተታቸውን በፍጹም ማመን አይፈልጉም። ነገሮች ሲበላሹ ጥፋቱን ወደ ሌላ ሰው ማላከክ ወይም ብሌም ሽፍቲንግ የተለመደ ተግባራቸው ነው። ሰባተኛ፣ ከሌላው የተለየ ክብር መፈለግ። እንደ ማንኛውም ተራ ሰው መታየት አይፈልጉም። በየትኛውም ቦታ ልዩ መስተንግዶንና ቅድሚያ እንዲሰጣቸው ይጠብቃሉ። በፍቅር ወይም በጓደኝነት ግንኙነት ውስጥ ናርሲሲስቶች መጀመሪያ ላይ በጣም ማራኪና አፍቃሪ ሊመስሉ ይችላሉ። ይህም ላቭ ቦምቢንግ ይባላል። ነገር ግን አንዴ ካመኑ በኋላ ማንነታቸውን በመቀየር ሊቆጣጠሩህና በራስ የመተማመን ስሜትህን ሊያጠፉት ይሞክራሉ። ከናርሲሲስት ጋር መኖር ወይም መስራት በጣም አድካሚ ነው። ስለዚህም ከናርሲሲስት ራስህን ለመጠበቅ እነኚህን ነገሮች አድርግ። አንደኛ፣ ገደብ ይኖርህ ወይም ሴት ዩር ባውንደሪስ። ሁለተኛ፣ የግል ባህሪያቸውንም ወደ ራስህ አትውሰደው፣ ዶንት ቴክ ኢት ፐርሰናል። ሶስተኛ፣ የሚሰጡህን ትችት አትቀበል፣ እንዲሁም ማንነትህን እወቅ። አስፈላጊ ሆኖ ከታየህም ግንኙነቱን ማቋረጥ ለጤና ጠቃሚ ነው። የዛሬው መረጃችን ይህንን ይመስል ነበር። በህይወታችሁ እንዲህ አይነት ባህሪ ያለው ሰው አጋጥሟችሁ ያውቃል? ያላችሁን ተሞክሮ በኮሜንት አጋሩን። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ እስክንገናኝ ደህና ሰንብቱ።